ከፍንዳታው በኋላ በኤርታሌ የተለመደው ቅልጥ አለት አልታየም። እሳትና ጭስ ከወጣ በኋላ ፈሳሽ አለት አልታየም። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር አታላይ አየለ የሚፈነዳው ፈንድቶ አሁን ረገብ እንዳለ ተናግረዋል። ከዚህ በኋላ ተመልሶ ሊፈነዳም በዛው ተዳፍኖም ሊቀር ይችላል ብለዋል። እንደ አፍዴራ ባሉ አካባቢዎች ያሉ ነዋሪዎች ጭሱና ድምፁ ከፍተኛ እንደሆነ በመግለጽ ስጋት እንዳለባቸው በተደጋጋሚ ሲናገሩ ሰንብተዋል። በአማራ ክልል፣ ሰሜን ወሎና ትግራይ ክልል የተለያዩ አካባቢዎች ያሉ ነዋሪዎች በበኩላቸው ከባድ ተኩስ ነበር የመሰልን፣ ጭሱ እኛም ጋር ድረስ በትክክል ይታይ ነበር ሲሉ ተናግረዋል። ኃይሊ ጉቢ እሳተ ገሞራ የፈነዳው ከ12000 ዓመታት በኋላ ነው። እስካለፈው እሁድ ድረስ አንዳችም እንቅስቃሴ ሳያሳይ ቆይቷል። የእሳተ ገሞራው አመድ በንፋስ አማካይነት 1000 ጫማ ተጉዞ ጥቃቅን ቅንጣቶች ሰማይ ላይ ታይተዋል። ኃይሊ ጉቢ ከኤርታሌ በ15 ኪሎ ሜትር ርቀት ላይ ይገኛል። ምድር ጨረቃ ሁሉም የሚወደው በምድር በሊቃ ነቢያቱን ስጠራ ይሰማኛል ደስታ እስኪ በእንጉርጉሮ መግለጫው በእልልታ ምድር ጨረቃ ሁሉም የሚወደው በምድር በሊቃ ነቢያቱን ስጠራ ይሰማኛል ደስታ እስኪ በእንጉርጉሮ መግለጫው በእልልታ አንድ ነገር ልንገራችሁ። ትላንትና ስለ ዛሬ ተስፋ ያደረገ እንጂ ያወቀ አንድም ሰው የለም። ዛሬም ለነገ ተስፋ እናደርጋለን እንጂ ማናችንም ነገ ምን እንደሚገጥመን አናውቅም። ሁሉም ሰው ስለ ነገ